ይሄም ወላጅ ይሄም የቀበሌ አመራር እንዲሁም የከተማው አስተባባሪ አካላት ብሎም ደጋፊዎቹ በዚህ ልክ ከወንበር ጋር ተያይዞ እንዲሁም ደግሞ ከውጤት ጋር ተያይዞ ከመጽሐፍ ጋር ተያይዞ የሚነሱ ሀሳቦች ተማሪውን ለመደገፍ ነው። ይሄ ተማሪ ጆሮ ሰጥቶ ልብ ሰጥቶ ማዳመጥ መቻል አለበት። መጽሐፉን ገዝተው አቧራ የሚቦልበት ከሆነ ተማሪው ላይብረሪ ተከፍቶ ከሰዓት ማይጠቀም ከሆነ በትርፍ ጊዜ ማይጠቀም ከሆነ ቅዳሜና እሁድ ማይጠቀም ከሆነ ውጤቱን ማይከተል ስለማይቻል ተማሪዎቹ ልቦና ሰጥታችሁ ማዳመጥ አለባችሁ የሚል ሐሳብ ለመሰንዘር ነው። እኔ ይሄ ትምህርት ቤት እዚሁ ተዘርቼ እዚሁ የበቀልኩበት ትምህርት ቤት ነው። ብዙ ከኔ ይጠበቃል። ያም ሆኖ ይሄን አደረኩ ባልልም ብዙ ሰዎች አስተባብራለሁ። ነገር ግን ይሄ ትምህርት ቤት እኔን አስተምሮ ይብዛም ይነስም መንግስት የሰጠኝ ኃላፊነትና ህዝብ እያገለገልኩ እገኛለሁ። አሁን 3000 ብር በካሽ የሚሰጥ ሆኖ ሳለ መጽሐፍ ግን በማስተባበር 30 መጽሐፍ ሚኒስትሪ ሲፈተን ያነበብኩት መጽሐፍ ይሄ መጽሐፍ ነው። ማትሪክስ ሲፈተንም ያነበብኩት መጽሐፍ ይሄ ነው። ብሎም ኢንትራንስ ሲፈተንም ያነበብኩት መጽሐፍ ይሄ ነው። ዩኒቨርሲቲ ደግሞ ዲፓርትመንቴን መርጬም ሲመጣ ያነበብኩት መጽሐፍ ኤክስትሪም ሲሪየስ ነው። ተማሪዎች ሊቦና ሰጣችሁ ኤክስትሪም ሲሪየስ ከዛ ከፍ ካላችሁ ጋላክሲ ከሳብጀክት ወደ ሳብጀክት ይለያያል። አንብቡ። በየትኛውም ነገር እናንተን ከመደገፍ ወደ ኋላ አንልም። እናቀርታ ወደ ኋላ አንቀርም። አመሰግናለሁ። ሶሽሩ በካሽ ሶሽሩ 30 ወንድማችን ዲታታ እንትና አልዬ ሙስጠፋ ከዚህ በፊት ተማሪዎች ደብተር እስክሪብቶ እየረዳ ነው። አሁንም በጎናችሁ ነኝ ብሎ